ዩቲናስ የምትባለዋ ቲክቶከር በኢንስታግራም አካውንቷ ትላንትና ከሰዓት 3 ስልክ አካባቢ ከቦሌ ሞጭልፎን ጠፍቷል ብላ ኢንስታግራሟ ላይ ፎቶዬን ከፌስቡክ አውርዳ ስለለጠፈች እሱን ጉዳይ ግልጽ ለማድረግ ነው። ይህ ነገር ቤተሰቦችን፣ ጓደኞችን፣ የሥራ ባልደረቦችንና ብዙዎቹን ወዳጆችን አስቆጥቷል። እኔ ንቄትቸው ነበር እንደ ኖርማል እንደ መፈጋገር ቆጥሬው፣ ሁኔታው ግን ትልቅ የስም ማጥፋት ወንጀል ስለሆነ ጉዳዩ በሕግ እንዲታይ ጠበቃ ጓደኞችን ስላማከሩኝ ወደ ሕግ ለወስደው ዝግጅታችንን ጨርሰናል። ሕግ ቦታ ተቀርብና ያለችበትን አግባብ እዛው እንነጋገርና ጉዳዩ እናያለን ማለት ነው። ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬም አዲስና ሰበር መረጃዎችን ይዘን መጥተናል። ለዚህ ቻናል አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ እንድትሆኑ እየጋበዝኳችሁ ወደ መረጃዎች ሲሸጋገር ሰሞኑን በማህበራዊ ሚዲያ ሲዘዋወር የነበረው የሰይድና ዩቲናስ ጉዳይ እየተባባሰም ነው። ብዙዎችም እየተቀባበሉ እንደሆነም አሁን ላይ ደግሞ ወደ ሕግ መዞሩን የጸቡ መነሻው ምን እንደሆነ አጣርተን እናቀርብላችኋለን። በተጨማሪም በማህበራዊ ሚዲያ በመልካምነቱ ስለሚታወቀው ማስተር አብነት ከበደ የተሰማውን አዲስ ነገር ይዘንላችሁ ቀርበናል። ታዲያ ቻናላችንን ሰብስክራይብ በማድረግ ለሌሎችም እንዲደርስ ላይክ እና ሼር በማድረግ እስከ መጨረሻው አብራችን ቆዩ እያልኩኝ ኢትዮጵያ ውስጥ እንግዲህ በሶሻል ሚዲያ የሚታወቁ ግለሰቦች በተለያዩ ምክንያቶች በየዓመቱ ይታሰራሉ። የዚህም ምክንያት እውቅናቸውን በአግባብ መጠቀም ትቶ ህጋዊ ባልሆነ ነገር ላይ ጥልቅ የማለታቸው ጉዳይ ነው። ታዲያ በሰሞኑ የተከሰተው ምንድን ነው? ሰይድ የሚባል ግለሰብ ዩቲናስን በራቁቷ ከሌሎች ጋር በዋና ላይ ያለች የለቀቀችውን ቪዲዮ ከሶሻል ሚዲያ በመውሰድ በራሱ ገጽ ትችት በተሞላ መልኩ አጋርቷል። ታዲያ ይህንን ፖስት ዩቲናስም ካየች በኋላ የመልስ ምት በሚመስል መልኩ በኢንስታግራሟ ላይ ስልኬን ሰርቆኛል በማለት ገጿ ላይ በማሰራጨት አፋልጉኝ ማለቷን ተከትሎ በህዝብ ዘንድ ከፍተኛ ክርክር ተቀስቅሷል። ድርጊቱ ንብረትን ለማግኘት የሚደረግ ጥረት ተደርጎ በብዙዎች ቢደገፍም የህግ ባለሙያዎች ግን ተበዳይ የነበረው ወገን ራሱ ተከሳሽ ሊሆን የሚችልበት የህግ ክፍተት እንዳለ እያስጠነቀቁም ይገኛሉ። በኢትዮጵያ ህግ መሰረት ይህ ድርጊት የሚከተሉትን ከባድ የህግ መዘዞችን ሊያስከትል ይችላል። አንድን ተጠርጣሪ ጥፋተኝነቱ በፍርድ ቤት ሳይረጋገጥ ወይም ጉዳዩ በህግ ፊት ሳይቀርብ ፎቶን ለህዝብ ማሰራጨት የተከለከለ እንደሆነ ያስቀምጣል። ይህንን ለማድረግ ስልጣን ያለው ለፖሊስ አካል ብቻ ነው። አንድን ሰው ያለበቂ ህግ ማስረጃ ሌባ ብሎ መለጠፍ እንደ ሐሰት መረጃ ሊቆጠር ይችላል። በተለይም ከ5000 በላይ ተከታይ ባላቸው አካውንቶች የሚለቀቅ መረጃ እስከ 3 ዓመት እስራትና የገንዘብ ቅጣት ሊያስከትል እንደሚችል ህጉ ያረጋግጣል። ታዲያ ሰይድ የተባለው ባለ ጉዳዩን ወደ ህግ ማቅረቡ ይታወቃል። ከዚህ ጋር ተያይዞ ዩቲናስም ስጋት ላይ እንደሆነችና በአመሻሽ በፖሊሶች ወደ ማረፊያ መወሰዷ እየተነገረ ይገኛል። ታዲያ በቀጣይ ዩቲናስን ምን ይጠብቃታል? ከዚህ ጋር ተያይዞ አዲስ መረጃ ስለምናቀርብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ቀጣይ መረጃችን ስናልፍ በማህበራዊ ሚዲያ በበጎ ተግባሩ የምናውቀው ማስተር አብነት ከበደ ከጥቂት ወራት በፊት መታመሙና በሀገር ውስጥ የሕክምና እርዳታ ሲደረግለት ቆይቶ ለተሻለ ሕክምና ወደ ታይላንድ ሀገር መሄዱ ይታወቃል። ከዚህ ጋር ተያይዞ ብዙዎቻችን ስለ ጤና ሁኔታ መልካም ነገር ለመስማት እየጠበቅን መሆናችን ይታወቃል። ታዲያ ማስተር አብነትም በኢትዮጵያ ህዝብ እንዲህ የሚል መልእክት አስተላልፎም ነበር። ሁላችሁም በየእምነታችሁ አጥብቃችሁ ጸልዩልኝ፣ ሌላ ነገር አልፈልግም፣ ብቻ ፈጣሪ እንዲምረኝ አጥብቃችሁ ጸልዩልኝ ሲል ተደምጧል። ታዲያ አሁን የተፈጠረው አዲስ ነገር ምንድን ነው? ማስተር አብነት ከበደ ከውጭ ሀገር ሕክምናውን ጨርሶ በሰላም ወደ ሀገር ቤት መግባቱ ታውቋል።
ለዛሬ ያሰናዳሁት መረጃ ይህንን ይመስላል። በቀጣይ አዲስ መረጃ ይዘን ስለምንቀርብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ እያልኩኝ ደህና ቆዩ።